የዩካን አካዳሚ ተማሪዎች እንዴት ናችሁ? ዛሬ ለኢንትራንስ የሚጠቅም ከግሬድ 12 ኬሚስትሪን በአጠቃላይ ለማየት ነውና ስለ ኬሚስትሪ አንዳንድ ነገር ለማለት ነው። ኬሚስትሪ በኢንትራንስ በጣም የሚሰራ ትምህርት ነው። በጣም ቀለል ያለ ሀሳብ ነው። አንዳንድ ልጆች ኬሚስትሪን ይጠሉታል። ኬሚስትሪን ግን በመልካም ወይ እዩት። ማለት ወይ አስተማሪዎች እንደሚያስተምሩት ወይ እንደሚያወሩለት ከባድ ሆኖ ሳይሆን ይሄ እንደ ጌም እና አንዳንድ ሀሳቦችን ብቻ መረዳት ነውና ይሄ ግሬድ 12 ደግሞ ስለ ኬሚስትሪ ምንም እንኳን ባናውቅ ዋና ነገሩን ማወቅ የሚያስፈልገንን ነገር እንድናውቅ የሚያደርግ ኮንሰፕት ነው። ለኢንትራንስ በጣም በሚጠቅም ወይ ነው እንጂ ዝባዝንኬውን አላስተምርም። ግን የሚጠቅም አንኳር ሀሳቦች ለኢንትራንሳችሁ የሚያስፈልገውን ነገር ነው የምንማማረው ማለት ነው። እና ምንም ባታውቁ ከግሬድ 12ን ብታዩ በተለይ ቻፕተር 1ን ብታዩት ብቻ የኬሚስትሪን ዋና ሀሳቦችን ታውቃላችሁ ማለት ነው። ቻፕተር 1ም ኢንትራንስ ላይ የማይቀሩ ጥያቄዎች አሉ። እነሱንም እጠቁማችኋለሁ፣ እንማማራለን። ቀጥታ ወደ ኬሚስትሪ ከመግባታችን በፊት ኬሚስትሪን ስታጠኑ ሊንክ እያደረጋችሁ አጥኑ። አሲድ ቤዝ ኮንሰፕት ከሆነ ከሱ ጋር ሊንክ የሚያደርግ ከ9ኛ ከ10ኛ ከ11ኛ ክፍል አሲድ እና ቤዝ ኮንሰፕት ከሚሉ ጋር ኮላፕስ በማድረግ ማየት ያስፈልጋል። እሱን ስኬጁል ደግሞ በሾርት ስለቅላችኋለሁ። ቀጥታውን ወደ ቻፕተሮቹ ሃይላይት እና ቀጥታ ወደ ቻፕተር 1 ዛሬ እንሄዳለን ማለት ነው። ቻፕተር 1 ላይ አሲድ ቤዝ ኮንሰፕትስ የሚለው ነውና ስለ አሲድ ስለ ቤዝ በኬሚስትሪ ትምህርት ላይ አሲድ እና ቤዝ ማንም የማያውቅ ሰው የለም። አሲድ የሚባሉ አሉ፣ ቤዝ የሚባሉ አሉ። እነዚህን ኮንሰፕት ነው የምንማረው። እነዚህ መጀመሪያ ከየት መጡ? ማን ሰየማቸው? ከመጀመሪያ አሲድ ቤዝ ሲባል ምን አይነት አመለካከት ነበረ ስለነዚህ? ይሄ አሬነስ ኮንሰፕት የሚባለው አሬነስ ሰው ነው። የአሬነስ ሐሳብ በምን ላይ? በአሲድ እና በቤዝ ላይ። አሲድን እንዴት ነው የሚታወቀው፣ ቤዝ እንዴት ነው የሚታወቀው ብሎ እንዴት ገለጸው? አሬነስ ሰው ነው። ብሮንስትድ ሎየር ኮንሰፕት አሲድ ኤንድ ቤዝ። ብሮንስትድ አንድ ሰው ነው። ሎየር የሚባለው አንድ ሰው ነው። የሁለት ሰው ሐሳብ ነው። ይሄ ደግሞ በአሲድ እና በቤዝ ላይ ከሆነ አመት በኋላ ከአሬነስ በኋላ እነሱ ደግሞ የራሳቸውን የሆነ ሐሳብ አምጥተው አሲድ የሚባለው እንደዚህ ሲሆን ነው፣ ቤዝ የሚባለው እንደዚህ ሲሆን ነው ብለው ሐሳብ የሰጡ ናቸው። ብሮንስትድ አንድ ሰው ነው። ሎየር አንድ ሰው ነው። ሎይስ ኮንሰፕት፣ ሎይስ ደግሞ አንድ ሰው ነው። እሱም የራሱን ሐሳብ ሰጥቷል ማለት ነውና አዮኒክ ኢኩሊብሪየም ኦፍ ዊክ አሲድ ኤንድ ቤዝ፣ ዊክ አሲድ ዊክ ቤዝ የሚባሉ አሉ። እነሱንም ገባ ስንል እናያቸዋለን። ኮመን አዮን ኢፌክት ኤንድ በፈር ሶሉሽን፣ ስለ አዮን እንማራለን። ሃይድሮላይሲስ ኦፍ ሳልትስ፣ ሳልትን ሃይድሮላይሲስ ማድረግ እናየዋለን። ውስጥ ስንገባ ሃይላይት ለማውራት አይመችም በዚህ ሐሳብ ላይ። አሲድ ቤዝ ኢንዲኬተር ኤንድ እንዴት እንደሚጠቁም እንዴት ማወቅ እንደምንችል አይተን ዩኒት 1ን እንጨርሳለን ማለት ነው። ስለዚህ የዚህን ፍሬ ሐሳቡን ነው ዛሬ የምንማረው። እሺ እንቀጥላለን። አሬነስ ኮንሰፕት አሲድ ቤዝ ኮንሰፕት፣ አሲድ ቤዝ ጽንሰ ሐሳብ ማለት ነው። አሬነስ ኮንሰፕት ኦፍ አሲድ ኤንድ ቤዝ። ይህ ሰው ምን አለ ስለ አሲድ እና ስለ ቤዝ? ዘ አሬነስ ቲዮሪ ዋዝ ፕሮፖዝድ ባይ ዘ ስዊዲሽ ሳይንቲስት ስቫንቴ አሬነስ። የዚህ ሰው ትክክለኛ ስሙ ስቫንቴ አሬነስ ይባላል። እናንተ አሬነስ የሚለውን የያዙት። አሬነስ የስዊዲሽ ሳይንቲስት ነው። አኮርዲንግ ቱ ዚስ ቲዮሪ ይህ ሰውዬ ምን ብሎ ነበር? አን አሲድ ኢዝ ኤ ሰብስታንስ ዛት ፕሮዲውስ ሃይድሮጅን አዮን ዌን ዲሶልቭ ኢን ዋተር። ሃይድሮጅን በውሃ ውስጥ በሚሟሟበት ጊዜ ያ ነገር አሲድ እንለዋለን። ቤዝ ደግሞ ሰብስታንስ ዛት ፕሮዲውስ የሚያደርጉልን። አሲድ ፕሮዲውስ የሚያደርገው ዲሶልቭ በዋተር ሲሆን ሃይድሮጅን ነው።
ቤዝ ደግሞ በዋተር ውስጥ ዲሶልቭ ሲያደርግልን ፕሮዲውስ የሚያመነጭልን OH ነው። ዚስ ቲዮሪ ወርክ ዌል ኦንሊ ፎር ሪያክሽን ዛት ሃፕን ኢን ዋተር። ይሄ ሪያክሽን የሚደረገው በውሃ ውስጥ በሚሟሟበት ጊዜ ውሃ ውስጥ በምናስገባበት ጊዜ ነው። ፎር ኤግዛምፕል ሃይድሮክሎሪክ አሲድ ወደ ሃይድሮጅን እና ወደ ምን ይቀየራል? ወደ Cl ይቀየራል ማለት ነው። ስለዚህ እዚህ ጋር ሃይድሮጅንን ፕሮዲውስ አደረገ ማለት ነው። ስለዚህ ሃይድሮክሎሪክ አሲድ ምን ይባላል? ሃይድሮጅንን ፕሮዲውስ ስላደረገልን ያው ሃይድሮጅን ፕሮዲውስ ሆነ ማለት ነው። ሃይድሮጅን ፕሮዲውስ ከሆነ ደግሞ ይሄ ምን ይባላል? አሲድ ይባላል ማለት ነው። ስለዚህ ሶዲየም እዚህ ጋር ሶዲየም NaOH ምንም ፕሮዲውስ ያደርግልናል። ኤ ሲከፋፈል Na ፕላስ እና ወደ OH ማይነስ ይሆናል። OH ፕሮዲውስ የሚያደርግልን ምንድን ነው አልኳችሁ? ቤዝ ነው። እንደዚሁ አይታችሁ የአርሄነስን ማወቅ ትችላላችሁ ማለት ነው። ስለዚህ ይሄ እንዴት በማትሪክ ላይ ይመጣል ብላችሁ በምትጠይቁበት ጊዜ አርሄነስ ኮንሰፕትስ ኢዝ አሲድ ኢዝ ኤ ሰብስታንስ ዛት ፕሮዲውስ OH ይላል። ዋት ኢዝ ዘ አርሄነስ ኮንሰፕትስ ኦፍ አሲድ ኤንድ ቤዝ? A. An acid is a substance that produces OH minus. B. A base is a substance that produces hydrogen. C. The acid electron transfer. D. An acid is a substance that produces hydrogen. ቢላችሁ መልሱ ምን ይሆናል? እንደዚህ አይነት ጥያቄ አይቀርም። ግልጽ እና ግልጽ። እዚህ ጋር አንድ ጥያቄ አለ ማትሪክ ላይ። ይሄንን አንብቡት በደንብ እንድትረዱት ይጠቅማችኋል። ብሮንስተድ ሎሪ ኮንሰፕት፣ እነዚህ ሁለት ሰዎች ናቸው። ብሮንስተድ እና ሎሪ ኮንሰፕት የሚባል ነው። እነዚህ ሰዎች ደግሞ ስለ አሲድ እና ቤዝ ምን አሉ? እነዚህ ደግሞ ካዩ በኋላ ደግሞ አይደለም አርሄነስ አሲድ የሰብስታንስ ዛት ዶኔት ፕሮቶንን ዶኔት የሚያደርግ የሚለግስልን ነው። ቤዝ ደግሞ አክሰፕት የሚያደርግ ነው። ማንን? ፕሮቶን ተቀባይና ፕሮቶን ሰጪ፣ ሃይድሮጅንን ተቀባይና ሃይድሮጅንን ሰጪ። እዚህ ጋር በኤግዛምፕሉ ለማየት እንደተሞከረው እዚህ ጋር ሃይድሮክሎሪክ አሲድ እና አሞኒያን ምን አደረገ? ቀላቀለ። ከዛስ ይችኛዋ ሃይድሮጅን ምን ሆነች? ይችኛዋ ሃይድሮጅን ወዴት ሄደች? እዚህ ጋር መጣች። ስለዚህ ማንን ሃይድሮጅንን ዶኔታ ወይም ለገሰ? ይሄ ሃይድሮክሎሪክ አሲድ ሃይድሮጅንን ስለለገሰ ይሄኛው ምን ይባላል ማለት ነው? አሲድ ይባላል ማለት ነው። ይሄ ደግሞ አክሰፕት አደረገ። ይሄው እዚህ ጋር አክሰፕት ያደረገው ወደ NH3 ነበር NH4 ፕላስ ሆነ። ስለዚህ ይሄ ምን ይባላል? ቤዝ ይባላል ማለት ነው። ስለዚህ NH3 ይሄኛው NH3 ቤዝ ይባላል። ይሄ NH3 ስለተቀበለ ቤዝ ይባላል። ይሄ ደግሞ ዶኔት ስላደረገ አሲድ እንለዋለን ማለት ነው በአጭር አማርኛ። እንደዚሁ አይተን ይሄ ደግሞ በጥያቄ ላይ ሲመጣ ዋት ኢዝ ብሮንስተድ ሎሪ ኮንሰፕት? ይሄ ሁልጊዜ እናንተ አይምሮአችሁ ውስጥ ብሮንስተድ ሎሪ ሲባል ሊመጣ የሚገባው ነገር ፕሮቶን ናት። በቃ ፕሮቶን በመለገስና በመቀበል ውስጥ ያለ ኮንሰፕት ነው። ለማትሪክ ላይ ሲያመጡ እነዚህን እየሰጧችሁ ሳይሆን የሚጠይቃችሁ በብዛት እነዚህን በመስጠት ሳይሆን ቲዮሪው ላይ ነው በቃ እነሱ ፎከስ የሚያደርጉትና እነዚህ ላይ በጣም ፎከስ ያደርጋሉ። በቃ ቤዝ እና በቃ እናንተ ሁልጊዜ ስታዩ ፕሮቶንን ብቻ በቃ አሲድ ዶኔት ያደርጋል። ቤዝ ደግሞ ምን ያደርጋል? አክሰፕት ያደርጋል። በቃ እነዚህን ሁለቱን የያዟቸው። በቃ እነዚህ እዚህ ጋርም አንድ ጥያቄ አላችሁ። በቃ ኦልሬዲ ግልጽ ማለት ነው። በቃ ልትረሱት የማይገባ ጉዳይ ሁልጊዜ በቃ እቺ ነው ያት በቃ ሁልጊዜ ሎይስ ኮንሰፕት ደግሞ ምን አለ? ሎይስ ቲዮሪ ጊቭን ዘ ብሮደስት ዴፊኒሽን፣ ሰፊ ሀሳብ ነው የሰውዬ ደግሞ የሰጠው። በምንድን ነው ያደረገው? ደግሞ ኤሌክትሮን ፔር አለ። በቃ ሎይስ አሲድ አክሰፕት አን ኤሌክትሮን ፔር
ሎይስ ቤዝ ዶኔት አን ኤሌክትሮን ፔር። በቃ ሊያሳስታችሁ የሚፈልጉት እዛ ጋር ብሮንስቶን ላይ በፕሮቶን ነው፣ ሎይስ ጋር ደግሞ በኤሌክትሮን ነው ዶኔት በመደራረግ። በቃ ይሄን እንዳትረሱ። በቃ ብሮንስቶን ምንድነው? ፕሮቶንን ዶኔት በማድረግና አክሰፕት በማድረግ፣ ሎይስ ደግሞ ይቺን ኢን አስተውሷት። በቃ ሎይስ ሲባል ይቺ እዚህ ጋር ያለች ኢ ምንድናት? ኤሌክትሮንን ዶኔት በማድረግና ባለማድረግ ውስጥ የሚወሰን ነው። እዚህ ጋር ብሮንስቶን አለ። በብሮንስቶን ውስጥ ማን አለች? ፒ አለች። በቃ ፒን አስቧት። በቃ ቢ ስትል ቢን አስቧት። በቃ ቢና ፒ ቢ ይሄው ፒ ይመሳሰል የለ? በዚህ ያዙት። በቃ ቀለል ባል። ከዛ አሲድ ዶኔት ያደርጋል፣ ቤዝ አክሰፕት ያደርጋል። የሁለቱም ተመሳሳይነት አለው። አሲድ እዚህ ጋርም ይለያያል። እዚህ ጋር አሲድ አክሰፕት ያደርጋል፣ እዛ ጋር ግን ዶኔት ያደርግ ነበር። ቤዝ ደግሞ ዶኔት ያደርጋል ማለት ነው። ሜኒ ሪአክሽንስ ዛት ካን ኖት ቢ ኤክስፕሌን ባይ ዘ አዘር ቱ ቲዮሪስ ካን ቢ ኤክስፕሌን ዩዚንግ ዘ ሎይስ ኮንሰፕት። ስለዚህ ይህ ጽንሰ ሀሳብ የኬሚካልን እያንዳንዱን ነገር ቬሪ ቦድካስት ስለሆነ እያንዳንዱን በኤሌክትሮን ወይም እስከ ጥግ ድረስ ወደ ውስጡ ዘልጎ ስለሚያይ በጣም ለማብራራት ይጠቅማል ማለት ነው። ይሄንን ነገር በአጭሩ ለማስታወስ ሪሜምበር አርሄነስ ፎከስ ኦን በሃይድሮጅን አርሄነስ ሃይድሮጅንና ኦኤች ላይ ነው በዋተር ጊዜ። ከዛ ብሮንስቶን ሎይስ ፎከስ ምንድነው አልኳችሁ? ፕሮቶን ትራንስፈር ነው። ሎይስ ፎከስ ኤሌክትሮን ትራንስፈር ነው። ይሄንን መቼም እንዳትረሱት። እቺን ካወቃችሁ በእርግጠኝነት 3 ጥያቄ መልሳችኋል። ከዛ ወደ 1.2 ስንሄድ አዮኒክ ኢኩሊብሪየም ኦፍ ዊክ አሲድ ኤንድ ቤዝ። እዚህ ጋር ደግሞ አንድ ልታውቁት የሚገባው ነገር ይሄ የተለየ ሀሳብ አይደለም። አዮኒክ ኢኩሊብሪየም ኦፍ ዊክ አሲድ ኤንድ ቤዝ። ዊክ አሲድ ኤንድ ዊክ ቤዝ፣ ስትሮንግ ቤዝ ኤንድ ዊክ ቤዝ የሚባል ሀሳብ አለ። እሱም በመከፋፈል ደረጃ። አሁን ለምሳሌ ቅድም ምን አለን? ሃይድሮክሎሪክ አሲድ አለን አይደል? ሃይድሮክሎሪክ አሲድ ስንል ስንከፋፍለው ሃይድሮጅን ፕላስ እና ምን መጣ? እንዲህ መጣ አይደል? ይሄ ሙሉ ለሙሉ ምን ተባለ? ተከፋፈለ። ሙሉ ለሙሉ ሰፓሬትድ አደረገ። እንደዚህ አይነት ነገር ሙሉ ሰፓሬት ሲያደርግና ሙሉ ደግሞ ሰፓሬት የማያደርጉ አለ። አሁን ለምሳሌ እዚህ ጋር ስታዩት ይሄ ነገር ሙሉ ለሙሉ ሰፓሬት አልተደረገም። ሃይድሮጅን ብቻ ሰፓሬት ሆነ ተለየና፣ እነዚህ ሁሉ ግን ሰፓሬት አልሆነም። ይሄ ግን ምንድነው? ዊክ የሆነ ነገር ይባላል ማለት ነው። ስትሮንግ የሚባለው ኮምፕሊትሊ ምን ሲሆን፣ በቃ አዮናይዝ ሲያደርግ ሲለያይ፣ ኦልሬዲ ሁሉም ሲለያይ ያ ስትሮንግ አሲድ ይባላል። በቃ አያችሁ እዚህ ጋር ምን አለ? ኖት ኦል አሲድ ቤዝ አዮናይዝ ኮምፕሊትሊ ኢን ዋተር አለ። ሁሉም አሲድ እና ቤዝ ኮምፕሊትሊ በዋተር ውስጥ ዲሶሲዬት አያደርግም፣ ሰፓሬት አያደርግም። ከዛ እነዚህ በመከፋፈል ላይ የሚወሰኑ እያንዳንዱ ድርጊት ነው ማለት ነው። አያችሁ ስትሮንግ ነው የሚባለው ሁሉም ሲከፋፈል። እንዳያችሁት እዚህ ጋር ሁሉም አልተከፋፈለም። ይሄ ስለዚህ ምንድን ነው? አሲድ ይባላል ማለት ነው። ዊክ የሆነ ነው እንለዋለን ማለት ነው። ይሄ ዊክ የሆነ ነው። ስትሮንግስ፣ አሁን ስትሮንግ ሲባል በምን እንውሰድ? በሃይድሮክሎሪክ አሲድ። ሃይድሮክሎሪክ አሲድ ይሄንን እንከፈለው ሃይድሮጅንና ፕላስ ክሎሪን ማይነስ ይሆናል አይደል? ስለዚህ ይሄ ሃይድሮጅንና ክሎሪን በጣም ተከፋፈለ። ክሎሪን ከዚህ በላይ አይከፋፈልም አይደል? አዎ አይከፋፈልም። ሃይድሮጅንም ከዚህ በላይ አይከፋፈልም። አዎ አይከፋፈልም። ስለዚህ ይሄ ስትሮንግ አሲድ ነው ይባላል። ዊክ የሚባለው ግን ስሞል አማውንት ሲከፋፈል፣ እዚህ ጋር እንዳያችሁት ሃይድሮጅን ብቻ ነው የተከፈለው። ስለዚህ ይሄ ዊክ ይባላል ማለት ነው። ይሄንን ደግሞ በምርጫ ይሰጧችኋል። ሙሉ ለሙሉ ሰፓሬትድ ካደረገ ስትሮንግ ነው ይባላል፣ ሁሉም ሙሉ ለሙሉ ከተከፋፈለ። ይሄ ግን ምንድን ነው? ሁሉም ለሙሉ አልተከፋፈለም። አሁንም ይሄን መከፋፈል ይቻላል። ወደ ምን? ወደ CH2። ለምሳሌ እንደዚህ አይነት ብሎ ሳይንስ የለም፣ ግን ምሳሌ ነው ማሳያችሁ። CH2 ቢባል ከዛስ ሃይድሮጅን ፕላስ
ከዛስ COO ማይነስ ቢባል ይሄም አሁንም አልተከፋፈለም። እስከ መጨረሻ እስካልተከፋፈለ ድረስ ስትሮንግ ነው ልንለው አይችልም ማለት ነው። ሙሉ ለሙሉ ግን ሲከፋፈል ያንን ነገር ስትሮንግ ነው እንለዋለን ማለት ነው። ይሄ ሀሳብ ነው በቃ አዮኒክ ኢኩሊብሪየም ኤንድ ዊክ አሲድ ኤንድ ቤዝ የሚባለው ማለት ነው። ሙሉ ለሙሉ ካልተከፋፈሉ ደግሞ እዛ ጋር ኢኩሊብሪየም አለ ማለት ነው። የሆነ ኩያማሞች ስላሉ መከፋፈል አልቻሉም ማለት ነው። ሁለት ሰው ቢጣሉ ሁለቱም ፊዚካሊ ከሆኑ ተያይዘው ከወደቁ ካልተመታቱ ምናምን ነገር የሆነ እኩሌታ አለ ማለት ነው። ይሄም የሆነ ተያይዘው ምናምን ነገር አልላቀቅም ብሎ ሁሉም ለሙሉ ካልተላቀቀ ያ ኢኩሊብሪየም አላቸው ማለት ነው። በመሃል እኩልነት ስላለ ነው አልላቀቅ ያሉት። በምን ጊዜ በዋተር ውስጥ ሊሆን ይችላል ዲሶልቭ ልናደርግ የምንችለው ወይም ሊኩዊድ በሆነ ነገር ሊሆን ይችላል ዲሶልቭ ልናደርገው የፈለግነው። ግን ሁሉም ሙሉ ለሙሉ ካልተላቀቀልን ያ ዊክ ይባላል ወይም በመካከላቸው እኩሌታ አለ ማለት ነው። በምን ውስጥ ወይ በዋተር ውስጥና በኬሚካል ውስጥ በኮምፓውንድ ውስጥ ማለት ነው። እነዚህን አንብቧቸው። አዮናይዜሽን ኦፍ ዋተር በዋተር ውስጥ በምንጨምርበት ጊዜ ያ ነገር ወደ ማይነስ እና ወደ ፕላስ ሲቀየር አዮናይዜሽን ኦፍ ዋተር እንለዋለን ማለት ነው። አንድ ነገር ኤች ፕላስ ስንል ይሄ አዮናይዜሽን ነው። ኦኤች ማይነስ ስንል ፕላስ ማይነስ ካለው እነዚህ አዮናይዝ ይባላሉ ማለት ነው። አዮን ይባላሉ ማለት ነው። ስለዚህ ይሄ በሆስ ጊዜ ደግሞ እዚህ ጋር እንደምንመለከተው 2H2 ወደ ምን ተከፈለ? HO3 እና OH ማይነስ ፕላስ እና ማይነስ ስላለ እዚች ጋር እንደምትመለከቱት ፕላስ እና ማይነስ አለች። እዚች ጋር ፕላስ አለች፣ እዚች ጋር ደግሞ ማይነስ አለች። ስለዚህ እነዚህ ደግሞ አዮናይዜሽን ይባላሉ ማለት ነው፣ ወይም አዮን ይባላል። ውሃን በምንከፋፍልበት ጊዜ እንደዚህ መጣ። አሁን ዊክ ነው ወይስ ስትሮንግ ነው ብንባል ምንድነው? ዊክ ነው። ለምን? ኦክሲጅን እና ሃይድሮጅን እዚች ጋር ያለችው ሙሉ ለሙሉ አልተላቀቀም ማለት ነው። ስላልተላቀቀ ምንድነው? ዊክ ይባላል ማለት ነው። ዋን ሞተር ሞለኪውል ዶኔትድ ፕሮቶን በፕሮቶን ጊዜ ቅድም እንደተማር ነው ዶኔት የሚያደርገው ፕሮቶንን ማን ነው ብለናል? ዶኔት የሚያደርገው በብሮስቴል ሎወር ጊዜ አሲድ ነው ብለናል ማለት ነው። ስለዚህ ይሄ ደግሞ ዶኔት ያደረገው ፕሮቶንን ሃይድሮጅንን ስለሆነ ምን ይባላል? ምን ልንለው እንችላለን? በብሮስቴል ሎዌር ጊዜ ጥያቄ ላይ ቢመጣ አሲድ ይባላል ማለት ነው። ፒውር ዋተር ኮንቴን ኢኳል አማውንት H3O plus and OH minus so it is neutral pH is equal to 7። አያችሁ ቅድም ሙሉ ለሙሉ ካልተላቀቀ ዊክ ከተባለ በማከላቸው የሆነ እኩሌታ አለ ማለት ነው አላልኳችሁም? ስለዚህ እዚህ ጋርም ሚለን ያን ነው ፒውር ዋተር ኮንቴን ኢኳል አማውንት ኦፍ H3O plus እና OH በኬሚካል ውስጥ H3O plus እና OH እኩል የሆነ ስለሆነ ምን ይባላል? ኒውትራል ይባላል ማለት ነው። ከዛ እንደማጠቃለያ weak acid and base ionize only partially creating ionization equilibrium. Water also ionizes slightly to produce hydronium and hydroxide ion. Equal amount this ion make pure water ምን አለን? ኒውትራል አለን ማለት ነው። ደካማ አሲዶች ወይም ቤዞች በከፊል ብቻ ምን ይላሉ? ይከፋፈላሉ። ጠንካሮቹ ደግሞ ስትሮንግ የምንለው ሙሉ ለሙሉ መከፈል ሲችል ነው። በዊክ ውስጥ ደግሞ የሆነ እኩሌታ ስላለ ነው ማለት ነው። ስለዚህ ይሄ ሐሳብ ገብቷችኋል ማለት ነው። ሌላኛው ደግሞ ከዚህ ስር የምናየው ሐሳብ ሜዠር ኦፍ ስትሬንግዝ ኦፍ አሲድ ኤንድ ቤዝ ኢን አኳ ሶሉሽን። አኳ ሶሉሽን ማለት በዋተር ውስጥ ያለ ሶሉሽን ማለት ነው። አኳስ ሲባል ሁልጊዜ ማሰብ ያለባችሁ ከዋተር ጋር የሚደረግ የሆነ ዋተር ያለው ሁልጊዜ በውስጥ ያለ ሶሉሽን ነው ማለት ነው። ያን ደግሞ የአሲድና የቤዝን ጥንካሬ መለኪያ ሐሳቦች አሉ ማለት ነው። አሁን ቅድም እንዳልኳችሁ ዊክ እና ስትሮንግ ፓርሺያሊ 100% ኮምፕሊትሊ ሚለያይ ከሆነ ስትሮንግ ነው እንላለን። አሁን ለማትሪክ ፈተና ላይ የሚመጣው እንደዚህ ብሎ ይመጣል። ዊች ኦፍ ስትሮንግ ቤዝ ወይም ስትሮንግ አሲድ ቢል
አሁን እዚህ ጋር ስናያቸው ምንድናቸው? እነዚህ ኮምፕሊትሊ ዲሶሲየት የሚያደርጉ ናቸው። ስለዚህ ስትሮንግ አሲድ ይባላሉ። ሃይድሮክሎሪክ ወደ ምን ይቀየራል? ወደ ሃይድሮክሎሪክ አሲድ ቅድም በምሳሌ ብዙ ጊዜ ተነጋግረናል። ሃይድሮጅን ፕላስ እና ወደ ምን ይቀየራል? ወደ ክሎሪን ማይነስ ይቀየራል። ይሄ ደግሞ ኮምፕሊትሊ ዲሶሲየት ነው ያደረገው። ስለዚህ ምን ልንለው እንችላለን? ይሄንን ስትሮንግ አሲድ ልንለው እንችላለን። ቀጣዩ ደግሞ ያለው ሃይድሮጅን ፕላስ ይሆንና ከዛስ NO3 ማይነስ ሃይድሮጅን ብቻውን ወጣ። አያችሁ፣ ይሄ ሃይድሮጅን ሙሉ ለሙሉ ከዚህ ከኤሌመንት ውስጥ ከወጣ ማለትም ከተሰጠን ነገር ውስጥ ሃይድሮጅን ሙሉ ለሙሉ ከወጣ እዚህ ጋር ሃይድሮጅን የለም፣ NO3 ማይነስ ይሆናል። ስለዚህ እዚህ ውስጥ ሃይድሮጅን እያየን አይደለም። አያችሁ፣ ሃይድሮጅን ካላየን ሙሉ ለሙሉ ፓርቲሺየት አድርግቷል ወይም ተለይቷል ማለት ነው። ስለዚህ ስትሮንግ እንለዋለን ማለት ነው። ቀጣዩንም የምታዩት ልክ እንደዛው ነው ማለት ነው። ስትሮንግ አሲድ ነው ማለት ነው። ዚስ ሪሊዝ ኦልሞስት ኦል ዜር ሃይድሮጅን ፕላስ አዮን ኢንቱ ዋተር። ኤግዛምፕል ኦፍ ዊክ አሲድ የሚባሉት ደግሞ እነዚህ የማይነጠሉ CH3COOH አሴቲክ አሲድ ሁልጊዜ ሙሉ ለሙሉ ፓርቲሲፔት ስለሚያደርግ እሱን ዊክ አሲድ እንለዋለን ማለት ነው። እነዚህን አንብቧቸው። አሲድ ዲሶሲየት ኮንስታንት KA፣ የእነዚህ ደግሞ መለኪያ ያለ KA የሚባለው ስትሬንግዙን የሚለካ ሁልጊዜ ማወቅ ያለባችሁ ላርጅ የሆነ KA ካለ ስትሮንግ አሲድ ይባላል። ስሞል KA ካለ ዊክ አሲድ ይባላል። ቤዝድ እዛ ጋር KA ያልነው የአሲድ ነው። እዚህ ጋር ደግሞ KB የቤዝም ተመሳሳይ ነው። ላርጅ KB ካለ ስትሬንግዙ ስትሮንግ ቤዝ ይባላል። ስሞል KB ካለ ዊክ ይባላል ማለት ነው። pH ስኬል ሲባል ደግሞ pH ሌዛን 7 ከሆነ አሲዲክ ይባላል፣ 7 ከሆነ ኒውትራል ይባላል። ይሄ ለሚያውቅ ሰው ማስተማር አግባብ አይደለም። ይሄ ቀላል ነው ማለት ነው። እነዚህን ታውቋቸዋላችሁ። pH በአጠቃላይ 14 ነው። The strength of an acid or base depends on how much it ionization in water. አሲድ እና ቤዝን የምንለካው በቃ ሁልጊዜ ዲፔንድ የሚሆነው በቃ ይሄ አጠቃላይ ጀነራል የሆነ እውቀትን ወቁ። ሁልጊዜ ዲፔንድ የሆነ በዋተር ውስጥ ምን ያህል አዮናይዝ ይሆናሉ፣ ሁሉም ያ የተሰጠን ኮምፓውንድ ሙሉ ይለያያሉ ወይስ በከፊል ነው የሚለያየው ወይ የሚለው ላይ ዲፔንድ ይሆናል ማለት ነው። እዚህ ጋር የምትጠየቁት ዊች ኦፍ ስትሮንግ አሲድ ማትሪክ ላይ የማይቀር ጥያቄ ነው። ሸምድዷቸው። ስሞል ደግሞ አሴቲክ አሲድን ሁልጊዜ ያመጧታል ማለት ነው። እሷን ያዛርጓት። ሌላኛው ደግሞ የዚህ ቻፕተር ከበድ የሚለው ሐሳብ የዚህ የዩኒት 1 ማለት ነው። እቺ ሐሳብ ናት፣ ቀላል ናት፣ ግን ትንሽ ዳገት የምትለው ፈተና ላይም ብዙ ሰው የሚደነግጥበት ናትኝ። ኮመን አዮን ኢፌክት ኤንድ በፈር ሶሉሽን። ኮመን አዮን ኢፌክት ይሄ አንዳንድ ጊዜ መድኃኒት ሲሰራ በደሙ ውስጥ ያለ ነገሮች እንዳይቀያየሩ በዛ ወይ ላይ እንዲቀጥል ባለበት ነገር ላይ እንዲቀጥል የተወሰነ አሲድና ወይ የተወሰነ ቤዝ ስንጨምር ያ ነገር እንዳይለወጥ የሚያደርግ ሐሳብ ነውና ይሄ ለመድኃኒት ቤቶች፣ ለደም፣ ለሕክምና ወይዎች የሚጠቅም ሐሳብ ነው። በአንዳንድ ኬሚካል ላይ የሚጠቅም ሐሳብ ነው። በዚህ ዩኒት ላይም ስለሚነካካው ጨምሮት ያመጡት ሐሳብ ነው ማለት ነው። the common ion effect in the decrease in the ionization of weak acid or weak base when a strong electrolyte contains the same ion is added ይላልና ወይ ዊክ ቤዝ ወይ ዊክ አሲድ ሆኖ አንድ እንደሱ አይነት ዊክ በሚጨመርበት ጊዜ ማለት ዊክ አሲድ ከሆነ ወይም ሌላ ዊክ አሲድ አምጥተን ስንጨምር የዛ ነገር የመከፋፈሉ አቅሙ ምን ይሆናል? ይቀንሳል፣ ይጨምራል? ይቀንሳል።
ምክንያቱም የተጨመረበት ዊክ ነው። ስለዚህ የዛ ኮምፓውንድ መከፋፈሉ ምን ይላል? ይቀንሳል ማለት ነው። አሁን ለምሳሌ እዚህ ጋር ምን ነበረን? ይሄ ምንድን ነው አለን? ይሄ ዊክ አሲድ ነው አለን። እዚህ ጋር ደግሞ ምን አደረገ? ሪሊዝ አደረገ ዊክ ስለሆነ። ስለዚህ ሌላ አድድ በምንጨምርበት ጊዜ የዛ ነገር የመከፋፈሉ ነገር ይቀንሳል ማለት ነው። ስለዚህ ኮመን አዮን ኢፌክት ማለት ይህ ነው። አንድ ደካማ አሲድ ላይ ወይ ደካማ ቤዝ ላይ ወይም የዛ ነገር ዲሶሴት ወይም የሚከፋፈልበት መጠን ዝቅተኛ ሲሆን ወይም ሳይከፋፈል ሲቀር፣ ሌላ ደግሞ የማይከፋፈል ስንጨምር ያለመከፋፈሉ ነገር ይጨምራል። የዛ ነገር ደግሞ የመከፋፈሉ ነገር ይቀንሳል ማለት ነው። ሞር እንድትይዙት የምፈልገው የዛ ነገር አዮናይዜሽን የመሆን ወይም ዲሶሴት የማድረግ ነገሩ ይቀንሳል ማለት ነው። ሲንስ አያችሁ እዚህ ጋር አዮናይዜሽኑ ምን ይሆናል አልኳችሁ? ሌሰስ ይሆናል፣ ይቀንሳል። ከዛ ኢኩሊብሪየም ደግሞ ወደ ምን ይሆናል? ወደ ሌፍት ይሆንና ዲሶሴት እንዳያደርግ ያደርጋል ማለት ነው። ይሄ ምን ይባላል? ኮመን አዮን ኢፌክት ይባላል ማለት ነው። በአማርኛው እዚህ ጋር አላላችሁ በደንብ እዩዋት። በፈር ሶሉሽን ቅድም ያልኳችሁ የበፈር ሶሉሽን ኢዝ ኤ ሶሉሽን ዛት ሬሲስ ቼንጅ ኢን ፒኤች ዌን ኤ ስሞል አማውንት አሲድ ኤንድ ቤዝ አድድ። አያችሁ አንድ አሲድ ላይ ወይ ቤዝ ላይ ዊክ የሆነ አሲድ ላይ ወይ ዊክ የሆነ ቤዝ ላይ የሆነች ትንሽዬ የሆነች ወይ አሲድ ወይ ቤዝ በምንጨምርበት ጊዜ ያ ነገር ለውጥ ሳያመጣ ሲቀር ያ በፈር ሶሉሽን ይባላል። ይሄን ነገር መጨመር ለምን አስፈለገን ወይም መደባለቅ ለምን አስፈለገን ሲባል አንድ መድኃኒት ሊሆን ይችላል፣ በሆስፒታል ሊሆን ይችላል፣ በደም ውስጥ ሊሆን ይችላል። ያ ነገር በዛው ልክ እንዲቆይ ወይም እንዲቀመጥ ያግዛል ማለት ነው። ስለዚህ ይሄ በጣም ጠቀሜታ አለው። ባይገርማችሁ እንዳይለዋወጥ ያደርጋል። ስለዚህ እዚህ ጋር ዊክ አሲድ ላይ ሳልት ብንጨምር የሆነች ነገር ብንጨምር ምን ይሰጠናል? ይሄንን ይሰጠናል። ስለዚህ ይሄ ለውጥ የለውም ማለት ነው። ቤዝ ላይም ይሄንን ብንጨምር ለውጥ አይሰጠንም ማለት ነው። አያችሁ ቅድም ያልኳችሁ እዚህ ጋር ምን አልኳችሁ? ኢምፖርታንት ኦፍ በፈር ምንድን ይጠቅማል ስንል ሜንቴን ብለድ ፒኤች። አያችሁ የብለድን ፒኤች ለማቆየት በዛው ልክ እንዳይለዋወጥ ዩዝዲን በላቦራቶሪ ላይ አንድ ነገር እንዳይለዋወጥ ያደርጋል። ስታየው አንዳንድ ጊዜ የሆነ ነገር ይጨምራሉ ወይ ደም ወስደው ምናምን ነገር የሆነች ነገር ይጨምራሉ። በመድኃኒት ላይም ልክ እንደዛው እኛ ሳናየው ሲቀመም የሆነች ነገር ይጨመራል። ለምን ሲባል ያ ነገር እንዳይለዋወጥ ስለሚረዳ ብዙ ጊዜ እንዲቆይ ሜንቴን ለማድረግ ይጠቅማል። በብስኩቶች ላይ ታሽገው የሚጨመሩበት ነገር ላይ የተወሰነ ነገር ይጨመራል። ለምንድን ነው የሚጨመረው ሲባል እንዲቆይ ስለሚያደርግ ማለት ነው። ኢምፖርታንት ኢን ሜዲሲን ዩዝድ ቱ ኢን ኢንዱስትሪ ይጠቅማል። ዛሬ ላይ በዚህ እንጨርስና ፓርት 2 እንቀጥላለን። እዚህ ጋር በአማርኛ ያሉትን እዩዋቸው። ቀጣይ ለማትሪክ ኤክስፔክሽን ኩዌሽኖችን ከዚህ ዩኒት እንጨርስና አንድ 50 ጥያቄ እለቃለሁ። መልሱን ትሰሩና በኮሜንት ላይ ትለቁልኛላችሁ። እንግዲህ ሰብስክራይብ እያደረጋችሁ ከታች ማድረግ ያለባችሁን ነገር አድርጉ። ከእናንተ የሚጠበቀውን ማስተካከል ያለብንን ነገር ኮሜንት ላይ እስቲ አንዳንድ ነገር በሉ። እንደ ጀማሪዎች ነን፣ አግዙን። መልካም ቀን ይሆንላችሁ። መልካም የጥናት ጊዜ ይሆንላችሁ። ኮሚትድ ሁኑ። ዲሲፕሊን ይኑራችሁ።